እግዚአብሔር በቸርቻችን ብዙ ሰዎች ምሕረትን ቸርነትን ሲያደርግ እየሰነበተ ቀስ እያለ እየፈወሰ እያበዛን ምሕረት እያደረገ እዚህ አድርሶናል። ባለፈው ብዙ ምስክርነቶች አሉ። የጋሽ ብሬን አይተናል። እንደዚህ ተለቅ ያሉ አይናችን ያየ የምናለቅስባቸው የምንጮህባቸው አንዱ ካለቀስንበት ከጮህንበት ጉዳይ አንዱ የኢሳይያስ ቤትና የቡዝዬ ቤት ነው። ብዙ አልቅሰናል፣ ብዙ ጸልየናል። ደግሞ እግዚአብሔር እንዲህ አይነት ቸርነትን ሲያደርግ ደግሞ ይሄንን ምስክርነት ደግሞ እንሰማለን እና ኢሱን ቡዜን ፋሚሊ ከናንተ ጋር ያላችሁትን ሁሉ ወደዚህ ጋብዛችኋለሁ። ዌልካም ብላችሁ ተቀበሏቸው። ሃሌሉያ! ክብር ይሁን፣ 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 ክብር ለእግዚአብሔር 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 ይሁን። ሃሌሉያ! 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 ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ደረጃውን እዚህ ጋር አልፌ መጥቼ መቆሜ ራሱ ምስክርነት ነው። ብዙ ማለት አያስፈልገኝም። ምክንያቱም ትላንትና ከትላንትና ወዲያ በዊልቸር የነበርኩኝ ሰው በቃ እግዚአብሔር ያደረገውን ነገር ለመናገር ቅዱሳኖች ፊት መቆም ቀላል ነገር አይደለም። እግዚአብሔር ስሙ ይባረክ። እንደገና ደግሞ ተሰብሮ የነበረ ሰው ለመዳን ሲሆንለት እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። እግዚአብሔር ለኔ ያደረገልኝ 1 ዓመት ከ6 ወር ነው የተኛሁትኝ። በ1 ዓመት ከ6 ወር ውስጥ ግን እንደገና ተወልጄ እንደገና ተሰርቼ ሰው ከ50 ዓመቱ በኋላ እንደገና ተወልዶ አዲስ ሕፃን ሆኜ ነው በፊታቸው የቆምኩትኝ። እግዚአብሔር ትልቅ አምላክ ነው። እግዚአብሔርን ጠይቆ ያፈረ የለም። እግዚአብሔርን ጠይቄው አላፈርኩም። እንደገና ደግሞ እግዚአብሔር እኔም ብቻ አይደለም በቃ እስከ ቤተሰቤ ድረስ የሚተርፍ በረከት ነው ያደረገልኝ እግዚአብሔር። ቀላል አይደለም። እንደዚህ ስፒከር ነገር ይዞ ሰው ፊት መቆም ብዙ ያስፈራል። ግን እግዚአብሔር ደግሞ ሲያስችል ያስችላል። ምክንያቱም ስለኔ እዚህ ጋር ያለውን ሰው የምታዩ ከሆነ ምንም ነገር አታገኙ። ያስቆመኝን ግን ስለምታዩት በዛ እናገራለሁኝ እና እንዲሁ ለማሳጠር የሆንኩት ምንድነው የምሰራበት ቦታ ወድቄ ነው። ከደረጃ ላይ ወድቄ ነው ወገቤ ስፓይናል ኮርድ ተሰብሮ ለዛ እንትን ያልኩትኝና ሲሰበር ብዙም ከዚህ በፊት መቆፈር አታክልት መትከል ምናምን ነገር ስለሞት መሰበሩንም ራሱ እንኳን እስከማላቅ ድረስ ተሰብሮም ለመስሪያ ቤት ኢንሲደንት ሪፖርት እንኳን አላደረኩም። ምክንያቱም የበፊቱ ነገር ይሆናል ያመመኝ ምናምን ብዬ ልክ ደግሞ ከስራ ልወጣ አካባቢ መጨረሻ ላይ ስለነበረ ለማንም አልተናገርኩምና ስነሳ እንደዚህ ያዞረኛል ምናምን እንትን አላልኩምና ከሳምንት በኋላ ነው መሰበሬምና እንትን ማለት የታወቀኝ እና አንድ ቀን ስራ ቦታ ቁጭ ብዬ አቃተኝ። ወደ መጨረሻው ገደማ አቃተኝና ላለቃዬ ነገርኩኝና ወደ ቤቴ መሄድ አለብኝ ምናምንና ግርግዳ እየተደገፍኩኝ ነበር እንትን ያልኩትና ፈቀዱልኝና ወደ ቤቴ ሲሄድ አጠገቤ የምትሰራ የሆነች ልጅ ነበረችና በጎልፍ ካርት መኪናዬ ጋር አደረሰችኝ እና በግሬ ቢሄድ ኖሮ አውቀው ነበር። ግን የሄድኩትኝ በጎልፍ ካርት ስለነበር መኪና ጋር ያደረሱኝ እንደገና ቅድሙንም ራሴ እንደፈኘው ስለነበረ አልተሰበርኩም እያልኩ ስለነበር ለካ ከወገቤ በታች ኮምፕሊትሊ ፓራላይዝድ ሆኛለሁኝ። እንትን አላለ መኪና ውስጥ ከገባ በኋላ እግሬ ነዳጅ ላይ ተቀምጦ ፎሪን ምሰራው ዱራም ነው እስከ ሃሊ ስፕሪንግ ድረስ ነበር። እስከ ሃሊ ስፕሪንግ ድረስ ለመንዳት እንትን እያልኩኝ ነበር እና እግዚአብሔር ምሕረቱን የጀመረልኝ እኔ ያን ለታ ነው። ምክንያቱም አንዳንድ ጊዜ እግዚአብሔር መጀመሪያ ራሱ ሲሰበር ለመዳን ነው የተሰበርኩትኝ። ምክንያቱም አለበለዚያ ያን ለታ እኔም አክሲደንት ውስጥ ገብቼ ሌላም ሰው አክሲደንት ማስገባት ይችል ነበርና ሰፈራችን አካባቢ ኤግዚት ሳደርግ እግሬን ስሞክረው ነዳጅ ለመርጋጥ ማነው ፍሬን ለመርጋጥ እግሬ አይሰራም እና እንደምንም አድርጌ ሌላውን እግሬን አንስቼ እዛኛው እግሬ ላይ ደርቤ መኪናውን አስቆምኳት።
እዛም ጋር እንኳን ቆምኩበት ቦታ ቆሜ ወደ ሰው ጠርቼ ወይም ደግሞ ፋሚሊ ሜምበር ጠርቼ መሄድ ይችል ነበር። ከዛም እቤቴ ስደርስ ነው እስከደርስ ነው ዝም ብዬ እንትን ያልኩትኝና እቤት ሲያስገቡኝ ደጋግፎ ተሸክሞ ብዙም ነበረች ነብዩም ነበረ አስገቡኝ። ከዛ እንደዛም ሆኖ ኢመርጀንሲ ሲወስዱኝ ኢመርጀንሲ ሲሄድ እኔ ሆስፒታል ምተኛ ነገር አልመሰለኝም እና ተጠበቀ ነው ደርሰን ለማምጣት ነው የሄድ ነው እንደዛም እንትን ያልኩኝ እና እስከ መጨረሻው ድረስ ይሄ ነገር ሲሆን ይሆንብኛል እንደዛ የሆነ ነገር ሲሪየስሊ የሆነ ነገር አልመሰለኝም። ሆስፒታል ተኛሁኝና ዶክተሩ አሁኑኑ ሰርጀሪ ካልሆንክ ከዚህ በኋላ በዊልቸር ነው የምትሄደው ብሎ ነገረኝ። በኋላ እንዴ ከዛ ለህቲ አሪዞና ነበርንና ለህቲ ደወልኩላት። ከኢትዮጵያ ውስጥ ደግሞ የኔ ትንሽ ወንድም አለ። አንተ ሳትሆን የምትለምና እነሱ ሳይሆን አንተ ነው የሚለምኑ አንተ ነህ የምትለምናቸው አለበለዚያ በዊልቸር ነው የምትሄደው ነው እያሉ ያሉት እውነታቸውን ነው ምናምን አሉኝ ወረቀቱን አይተው። ከዛ ያው ሰርጀሪ ለመደረግ ወሰንኩኝ። ሰርጀሪ ተደረኩኝ። ሰርጀሪ ተደርቄ የመጀመሪያው ሰርጀሪ ላይ ኦልሞስት ከአመት በኋላ ነው እንደገና ሁለተኛ ሰርጀሪ ያደረኩት እና እዛ ሆስፒታል ውስጥ ተኝቼ በእውነት ይገርማችኋል እግዚአብሔር የሆነ ነገር እያደረገልኝ ነበረ። እኔ በጣም ብዙዎቻችሁ የመጣችሁ ሲጠይቁኝ ነበር። በጣም ብዙ ሰው ይመጣ ነበር። እኔ ግን ሰው እንዲመጣ አልፈልግም። ምክንያቱም ከኔ ሌላ የሚመጣ መንፈስ ቅዱስ ይመጣ ነበር እዛ ቦታና የተሰራሁትኝ እኔ እዛ ያና አልጋ ላይ ተኝቼ ነው ሆስፒታል። በተለይ ዌክሜድ የነበርኩኝ ጊዜ በእውነት በቃ ጧቱ የሚያልቅ አይመስለኝም ነበር እንትን ስል እና በቃ ሳላቀው የሆነ ነገር እና በውስጤ እሌ የነበረው ነገር ምንድነው በቃ እግዚአብሔር አንተ የወደድከውን ነገር አድርግ። እኔ መሰበሬ ራሱ ወገቤ መሰበሬ እንትን አለኝ ሁሉ ጊዜ አንድ ቀንም ምስክሮች አሉ እዚህ ጎረቤቶች አሉ ዳዊት አሉ ታዱ አሉ ያቆኛል ምን አይነት ሰው እንደነበርኩኝ። ስራ 12 ሰዓት ሰርቼ መጥቼ ደጅ ልጠርግ መውጣት እንትን ይለኝ ወርክ ሃሊክ የነበርኩ ሰው ነኝ እና ግን እዛ ሆስፒታል ተኝቼ መንፈስ ቅዱስ ያስችላችሁ ትችላላችሁ አለበለዚያ ሰው በራሱ አይችልም። እኔ መንፈስ ቅዱስ ስላስቻለኝ የሆነ ግሬስ ነገር እግዚአብሔር ስለሰጠኝ እንጂ በኢሳያስ አይደለም የቻልኩትኝ እና እግዚአብሔር አስቻለኝ። ሆስፒታል ተኝቼ አንድም ቀን ኮምፕሌን አድርጌ አላቀም። እንደውም በሆነው ነገር የሚታየኝ ነገር ኢየሱስ ክርስቶስ ተሰቅሎ ያን ሁሉ መከራ ከደረሰበት እኔ ደግሞ አንድ ሰው ምን አለ ለራሴ ነው እንደም ልጆቼን ለማሳደግ ነው እኔ የተሰበርኩት። ኢየሱስ ግን ስለኛ ሞቶልናልና ያንን ነበር ማስበውና እንደዛ ሳስብ ፔን ሳይኖረኝ ቀርቶ አይደለም በጣም ኃይለኛ ፔን ነበረኝ። ከውስጥ እግሬን የሚያቃጥለኝ ነገር ነበር። ሰርጀሪ ጀርባዬን የተደረኩትኝ እና አሁን ድረስ ራሱ እንትን የሚሰማኝ እግሬን ነውና ያ ሁሉ እየተሰማኝ ግን የማስበው መስቀሉን ነበረ። ክርስቶስን ሳስብ ፔን አይኖረኝም። የሚሰጡኝ መድኃኒት ሳይሆን ክርስቶስን ሳስብ ነበር በውስጤ። በእውነት እኔ በእግዚአብሔር ፊት ነው የምነግራችሁ ያንን ነገር እንትን ለማለት መንፈሳዊ ነገር ለማድረግ ሳይሆን የሆነልኝን ነገር እየነገርኳችሁ ነው ያለሁትኝና እግዚአብሔር በቃ በዛ ቦታ እና አንተ ከወደድክ ላንተ ክብር ከሆነ መሰበሬ ለኔ መዳን ነው የሆነልኝ እያልኩኝ ነበር የምናገረው እና በእርግጥም እግዚአብሔር ያንን አደረገልኝ። ከአንደኛ ሆስፒታል ወደ ሌላ ሆስፒታል ተቀየርኩና ሲሄድ ደግሞ እንደገና ደግሞ በጣም የሚገርመው ነገር እግዚአብሔር ከእናንተ ጋር ሲሆን በጣም ክፉ የሆኑ ምን የሆኑ ሰዎች ሁሉ መልአክ ይሆኑላቸዋል። እዛ ሆኜ ገና ሲመጣ በእውነት ነው የምላችሁ ሰዎቹ ሁሉ በጣም ይወዱኛል። እኔ እዚህ ጋር ግንባሬ ላይ ሪንክል ስላለኝ ገና ሳልቆጣ የተቆጣው ስለምመስል ሰዎች ሲያዩኝ እኚህ ሰውዬ ምናምን የሚሉት ያን ለታ እኔን ሲያዩኝ ይስቃሉ። በቃ ሀገም ያደርጉኝ ነው የሚሉት። ምክንያቱም ኢሳያስን አይተው ሳይሆን እርሱን እያዩ ነበረ ያንን ነገር የሚያደርጉልኝ። እግዚአብሔር ትልቅ አምላክ ነው። ስለ እግዚአብሔር ጊዜያችሁን ካልወሰድኩኝ በጣም ብዙ መናገር እችላለሁ። ለኔ የተደረገልኝ የሞተ ሰው እንደገና ቆሞ ነው አጠገባችሁ የምናገረው። እኔ እንደገና እግዚአብሔር ትልቅ አምላክ ነው። ሌላ የሆኑልኝን በጣም ጥቂት ነገሮች ልንገራችሁ። ከስራ እንደነገርኳችሁ ኢንሲደንት ሪፖርት እንኳን ስላላደረኩኝ ከ6 ወር በኋላ ነው ደሞዜ አቆሞ ከስራ ተባረሃል የሚል ደብዳቤ ይመጣልኝና እግዚአብሔር ትልቅ አምላክ ስለሆነ ሲመጡ 2 ደብዳቤ አብረው መጡ። አንደኛው ደብዳቤ
የክሪ ደብዳቤ ነው፣ በምሰራበት መስሪያ ቤት ደብዳቤ ነው። ከዚህ ጊዜ ጀምሮ ከስራ ተወግደሃል፣ ተባረሃልና በቃ ምንም ነገር የለም የሚል ነው። የሚቀጥለው ደብዳቤ ደግሞ ምን ቢሆን ይገርማቸዋል? ከሆስፒታል የመጣ ነው እና ከ200,000 ብር በላይ ነው ሰርጀሪ የፈጀውና ያንን ሰርጀሪ ብዙ ሰዎች ሲመጡ ሊያጽናኑኝ ይሞክራሉ። ከወጣ ምናምን ይሉኛል። እኔ ግን እግዚአብሔር ከፍሎታል የኔ ነዳ እና ያ ሁለተኛው ደብዳቤ ምንድነው? ከዛሬ ጀምሮ እንደዚህ ላብራቶሪ ምናምን የወሰድካቸው ትንንሽ ነገሮች ካልሆኑ በስተቀር ያንን ነገር እኛ ምረናሃል፣ የምንጠይቀው ነገር የለንም የሚል ደብዳቤ ነው የመጣልኝ። እና እግዚአብሔርን ስትታመኑት፣ እግዚአብሔርን ታምኖ የወደቀ ሰው የለም። እግዚአብሔርን ታመንኩት፣ እንደታመንኩትም ደግሞ እግዚአብሔር አሻገረኝ። እኔ አገሬን እንኳን አላውቅም። እኔ በጣም ጎረምሳ ሆኜ ነው ከሀገር የወጣሁት። በስደት ነው የወጣሁት። 10 ምናምኖች ውስጥ ሆኜ ነው የወጣሁትና ግን ስወጣ ጀምሮ ሲርበኝ እያበላኝ ስወጣ ጀምሮ በመከራ ውስጥ ስታልፉ የሚያሳልፍ አምላክ ያንን ሁሉ እያየው ነው። በጣም ብዙ ነገር አለኝ። ከአንዱ ጋር እየዘለልኩ አንዱ ጋር እየሄድኩ አልበልኝ። አይነ ስውር ሆኜ አውቃለሁኝ። እኔ ለ3 ወር አይኔ ሳያይ አይነ ስውር ሆኜ አውቃለሁ። እግዚአብሔር ግን በቃ በዶክተር ስህተት ነው እንትን ያልኩት። ግላኮማ አለበት ተብዬ አይኔን አታይም ተብዬ ለ3 ወር ቤት ውስጥ ተቀምጫለሁኝ። እግዚአብሔር ፈውሶኝ እንደገና እንትን አልኩኝ። አሁንም ደግሞ እንደገና አዘልሉኝ። ደግሞ ጭራሽ ሌላ ደግሞ የሞተ ሰው በህይወት አስቆሞኝ እንደገና እናንተ ፊት መቆም ቻልኩኝ። እግዚአብሔር በጣም ይሄንን ብዬ ያኛውን ብዬ በቃ ለመናገር ስለማልችል ለኔ አንድ ነገር ነግራችሁ አበቃለሁ። ምንድነው? ያችን ደረጃ ተሻግሬ እዚህ ጋር ፊት ለፊታችሁ መቆሜ የእግዚአብሔር ክብር ነው። ምክንያቱም ትላንትና ባለዳ ነኝ። ባልናገር ባለዳ ስለሆንኩ ነው። ቅድም ኳይሮች ሲዘምሩ ነበር፣ እኔን ነበር ሲዘምሩ የነበረው። እግዚአብሔር ያደረገልኝን ስለኔ ነበር እና ያንን ከሰማሁኝ በኋላ እዚህ ጋር ቆሜ ለመመስከር መቆም እንትን ነው። ግን ባለዳ ስለሆንኩኝ እግዚአብሔር ያደረገልኝን መናገር ስላለብኝ ነው። አንድ የመጨረሻ ነገር ነገራችሁና ለብዙ እሰጣለሁኝ። በጣም እጨነቃለሁ። ከዚህ በኋላ ተመልሼ ስራ መሄድ አልችልም። በቃ እግሬ ነው የተሰበረው፣ ወገቤ ነው የተሰበረው፣ መስራት አልችልም። ለሰውም አልተናገርኩም። አንዳንድ ጊዜ በጣም ስለሚጨነቁ ቤተሰቦቼ ወይም ደግሞ ሰው አልናገርም። የሆነብኝን ከራሴ የማወራው አለኝ፣ ከእግዚአብሔር ጋር ነው የማወራው ነገር። ከዛ በውስጥ የምናልኩኝ ምንድነው መሆነው ምናምን ብዬ እያሰብኩኝ በማግስቱ ስልክ ተደወለልኝ። ምክንያቱም ክሪ ምን ብለውኛል፣ ከዚህ በኋላ ኦልሬዲ ከስራ ተባረሃል፣ ምንም ነገር ልናደርግልህ አንችልም፣ ተሽሎ ከመጣ ምናልባት እንደገና ስራ እንቀጥልህ እንችላለን ምናምን ያሉኝ እና እኔ በውስጤ እንዴ ስራ መስራት አልችልም፣ የመንግስት ኢንሹራንስ አመልክቼ ነው የምታከመው፣ ከዚህ በኋላ ምን ስንት ጊዜ ነው እንትን የምለው፣ እድሜም ደግሞ ለአሜሪካ ነገር በጣም ካልተጎተታችሁ በኋላ ጡረታ አትወጡም እና እኔ አሁን ለዛ ለጡረታ እንትን አልኩ፣ እንዴት አድርጌ ነው ምናምን እያልኩኝ እያሰብኩኝ በእውነት ነው ብላችሁ በማግስቱ ስልክ ተደወለ። እኔ ከእግዚአብሔር ጋር ነው ያወራሁት እና የሆነች ሴትዮ የሾርት ተርም ኢንሹራንስ ካምፓኒ ጠበቃ አቁሞልህ አንኤምፕሎይመንት ምንድነው ሶሻል ሴኩሪቲ እንዲያመለክቱልህ ጠበቃ አቁመንልሃል የሚል ስልክ መጣ። ገረመኝ፣ በጣም ገረመኝ። እና እግዚአብሔር አንተ በእንባ ነው ቾክ ሊሆንኩትኝ። አንተ በቃ አንተን ከተደገፈ ማንም አይወድቅም አልኩኝና እግዚአብሔርን ተደግፌ አልወደኩም። እኔ ደግሞ የሚገባኝ ሰው ስላልሆንኩኝ እሱ የሚያስችል ስለሆነ እግዚአብሔር አደረገልኝ። ስለዚህ እውነቴን ነው የምነግራችሁ፣ እግዚአብሔርን ታመኑት። በቃ እግዚአብሔርን ከታመናችሁ ይሆንላችኋል። እንደውም ሳልናገርም አላልፈው ተኝቼ አንድ አመት እኔ ድሮ እንኳን መጽሐፍ ቅዱስ ቸርች እመጣለሁ፣ መጥቼ እሄዳለሁ። እንደውም እዛ ጋር ነው የምቀመጠው እና ወጥቼ ቶሎ ነው የምሄደው ምናምን እንጂ እኔ በስነ ስርዓቱ ከልጅነት ጀምሮ ቸርች እሄዳለሁ፣ እመጣለሁ፣ መሄድ ነው። ግን መተኛቴ ለመዳኔ ለመሆኑ ልነግራችሁ ኮርስ መውሰድ ጀመርኩኝ። ምንድነው ማስተር ላይፍ የሚባል ኮርሱ የሚሰጠው ቴክሳስ ዳላስ ቤተክርስቲያን ውስጥ ያለ ነው እና ኦንላይን ነው የሚሰጠው ኮርሱ እና ያንን ማስተር ላይፍ የሚባል ኮርስ ለ10 ወር ነው የወሰድኩት። እንደውም አሁን በሚቀጥለው ሳምንት ነው ግራጁዌሽን ያለው እና ከእግዚአብሔር ጋር ያለኝን ፐርሰናል ኢንካውንተር ከእግዚአብሔር ጋር ያለኝን ነገር እንዳውቅ ያደረገኝ ያ ትምህርት ነው።
በቃ ያሰራኛል። በጠዋት እነሳለሁ። ደረጃ ቤታችን እንደ ተራራ ነው ደረጃው እና እዛ ጋር ወደ ላይ ስለማልወጣ ታችን ነው እኔ እንድተኛ የተፈቀደልኝ እና ታች ነው እና ማንም ይረብሸኝ የለም። መጽሐፍ ቅዱሴን አውጣና ጠዋት 4 o'clock ነው የምነሳው። ማስተር ላይፍ እኔን ደግሞ እያደሰኝ ነው ያንን ነገር ለመስራት ቁጭ ብዬ እንትን ላለሁና ሞር ከእግዚአብሔር ጋር እንድገናኝበት የሆነው እና አንዳንድ ጊዜ ኔጋቲቭ የሚመስሉ ነገሮች ፖዚቲቭ ሆነው ይገኛሉ። አንድ ነገር ባሳያችሁ ደስ ይለኛል። ይሄ ከዘራ ስታዩት እንደዚህ ቀጥታ ነው አይደል? እና እዚህ ጋር እንደዚህ ስንሰብረው ይታጠፋል። እኔ እንደዚህ ነበር የተሰበርኩትኝ። መልሶ ነው እግዚአብሔር እንደገና እንትን ያደረገኝ እና እግዚአብሔር ትልቅ አምላክ ነው። ሰው ተሰብሮ ከተሰበረ በኋላ በቃ ዋጋ የለውም። ብዙ ሰዎች ይመጣሉ፣ በዚሁ ቤት ፋሚሊ የሆነ ሰው ምናምን ይመጣልና ይመጡና ሊያጽናኑኝ ምናምን ይሞክራሉ። እኔ ግን መጽናናት አልነበረም ጥያቄ። እግዚአብሔርን ሁሉ ጊዜ ለሚመጡ ሰዎች ጠይቄ የነበረው ለእኔ ምስጋና ነው የነበረኝ። እንደ ድናም አይደለም መዳን አይደለም ፈልገው። እኔ እኮ እግሬ ምናልባት በከዘራ ሄድ እንጂ ውስጥ ያልተሰበረም። እግዚአብሔር ልቤን ነው የጠገነልኝ እና እግዚአብሔር ትልቅ ነገር አድርጎልኛል። ከዛ ደግሞ ቀጥዬ ደግሞ በእውነት እዚህ ያላችሁትን ሁላችሁንም ስም ብጠራ ምናልባት ፓስተር ከዚህ ጋር በቃ ይለኛል። ምክንያቱም እያንዳንዱን ሰው ሁሉ መጥራት አልችልም እና በእውነት በጌታ ፍቅር ሁላችሁንም እወዳችኋለሁ። በጣም ነው እግዚአብሔር ይባርካችሁ። ምናልባት በፊት ከምመስለው የበለጠ እንድመስል ያደረጋችሁኝ የብዙ ሰዎች ሙያ አይቻለሁኝ። እዚህ ጋር ይሄን ሁሉ እንደዚህ አሁን ትንሽ ስታዩኝ እሳቸው ብቻ ሰርተው አይደለም እናንተ ሁሉ የሰራችሁትን በልቼ ነው ያልኩትኝና ከዳላስ ጀምሮ እስከ አትላንታ ከውጭ እንኳን ሲጸለይልኝ ነበር እና የጸሎት ውጤት ነኝ። ለኔ እግዚአብሔር የዛ የጸሎት ውጤት ነኝ። ያንን ነገር እግዚአብሔር ስላደረገልኝ ነው። እግዚአብሔርን አመስግኑልኝ። ከዚህ እኔ አሁንም ሌላ ነገር አይደለም የምጠይቀው። በእውነት በእግዚአብሔር ፊት እላችኋለሁ እግዚአብሔር ይህንን ስላደረገልኝ ከዚህ በኋላ የቀረኝን መዳን አይደለም ፈልገው ድኛለሁኝ። እኔ ውስጤ ድኑ ቀርቷል። ግን እግዚአብሔርን የምፈልገው ነገር እግዚአብሔርን እንድታመሰግኑልኝ ነው የምፈልገው። ምክንያቱም እግዚአብሔር ሰርቷል። ስሙ ይክበር፣ እግዚአብሔር ስሙ ይክበር እና በዚህ አጋጣሚ የረዳችሁኝ የተባበራችሁኝ እግዚአብሔር ብድራትን ይቆጥራል። እግዚአብሔር ደግሞ ላደረጋችሁት ነገር ዋጋ የሚከፍል አምላክ ስለሆነ እግዚአብሔር ስሙ ይባረክ። እናንተ ላደረጋችሁት ነገር እርሱ ይክበር እና በዚህ አጋጣሚ በጣም ብትፈቅዱልኝ 2 ሰዎችን ብጠራ ደስ ይለኛል። ምክንያቱም ከኔ ጋራ ሁላችሁም ቪዚት አድርጋችሁኛል። ከኔ ጋራ ግን በጣም ቢኒዬ ፓስተር ቢኒ ማለዳ ነበር ጧት ነው እንትን ብለው ማለዳ ይደውልልኝና ይተውልኝ የነበረው ነገር ሚኪዬ እና ብጠራ እኔ የሁላችሁንም ስም ብጠራ ደስ ይለኛል። ግን ቅድም እንዳልኩት የሁሉንም ሰው ፍጥረት እንትን አይደለም እና ስለኔ ምስክሮች ናቸው ማለት እችላለሁ ለዛ ነገርና ተባረኩልኝ። በጣም ነው የምወዳችሁ። እግዚአብሔር አብልጦ ይባርካችሁ። እንደገና ደግሞ ዛሬ ብቻ አይደለም እንዘምረው እዚህ ቦታ ደስ የሚለው ነገር እኔ አሁን የስጋ ዘመዶቼ ክርስቶስን ያላገኙት እኮ በቃ እዚሁ ነው ከእናንተ ጋር ግን እኮ ገና ቦታ አለን፣ ሌላ ቦታ ሄደን እንዘምራለን። እዚህ ብቻ ዘምረን አይደለም እናቆመው፣ እዚህ አሸብሽበን አይደለም እናቆመው። አሁን ነገ ክርስቶስ ይመጣል። ክርስቶስ ሲመጣ ደግሞ አብረነው እናሸበሽባለንና ተባረኩ። በጣም ወዳችኋለሁ። በዚህ አጋጣሚ ደግሞ ሁላችሁም እዚህ ጋር ሳያችሁ በጣም ታምራላችሁ። ፈራለሁ ብዬ ነበረ፣ ግን ሳያችሁ በጣም ታምራላችሁ። ተባረኩ። ሃሌሉያ። አይዟችሁ፣ ሁላችንም አንናገርም፣ እኔ ግን እናገራለሁ። አሜን። ኢየሱስ ጌታ ነው። ሃሌሉያ። ከእግዚአብሔር ቃል እንግዲህ እኔ እንደራሴ ነው ብዘምር ምንም ዛሬ ቻሉት። አሜን። መጀመሪያ የሚገርመኝ እግዚአብሔር በእግዚአብሔር ቃል እንዲህ ይላል። አይ ቲንክ ዘዳግም ቦታውን በትክክል አላቅም።
እግዚአብሔር ወደ ተስፋይቱ ምድር ያገባሃል አይደል? ከገባ በኋላ ፓስተር አሁን ሲለው የሚገርመው ዛሬ መዝሙሩም ቃሉ ምናምን ያው ኦሬዲ የኛን ነገር ገልጾታል። ግን እግዚአብሔር ይሄም አይበቃም። አሜን። እኛ ብንገልጽ ለመጽሐፍ ቅዱስ ውስጥ ለዚህ ነው ብዙ ነገር አለ። ግን ይሄ ተብሎ የተጻፈልንና በበላ በጠገብክ እንደዚህ በሆንክ ጊዜ ነው የሚለው አይደል? እግዚአብሔር ታማኝ ነው፣ ያገባሃል። ችግሩ እሱ አይደለም። አንተ ግን ስትበላ ስትጠግብ ስትማር ሲደረግልህ ሲሆን ግን ተጠንቀቅ የሚለው ሁሌ በህይወቴ ዘመን መፈራው ቃል ነው። አሜን። ጌታ ክብሩን ይውሰድ። ሌላው ደግሞ እዚህ ጉባኤ ውስጥ በኋላ አንድ መዝሙር ዘምራለሁ። ብዙዎቻችሁ በብዙ ነገር አልፋችኋል። በጣም አሁን ማለት በጣም በከባድ እና ከዛ ደግሞ በጣም የሚገርመኝ በቃ ቅድም ተጠቅሷል በመዝማሪውም በቃሉም መጥምቁ ዮሐንስ በጣም ነው የሚገርመኝ ወገኖቼ። ኢየሱስ እኮ በምድር ላይ አለ። የሆነ ንጉስ ትል ተበልቶ ሞተ የሚል አለ። መጥምቁ ዮሐንስ አንገቱ ተቆርጦ ኢየሱስ ዝም አለ፣ ሞተ። ሲቀበር ደግሞ ምንድነው የሆነው? ባዲውን እኮ ወስደው አንገት የሌለው ባዲ ነው የቀበሩት። እግዚአብሔር ፈቀደና በተለያየ ነገር ውስጥ የምታልፉ እያለፋችሁ ያለ በቃ እግዚአብሔር ያለው ይሆናል። አሜን። ይሄው እግዚአብሔር አቁሟችሁ አላችሁ፣ እኛ ብቻ አይደለንምና በከባድ ሁኔታ ውስጥ ያለፋችሁ ግን ጌታ የረዳችሁ እግዚአብሔር መልካም ነው። ቅድም እንደተባለው እንዲህ ነው ተብሎ እግዚአብሔር አይጠየቅም። አሜን። ለኢሳይያስ ምለው እንዲህ ነው። ሃሌሉያ። ወደ ምድረ በዳ ወስዶ ማባበልን ያውቅበታል። አቤት ይሄ ግሩም ጌታ ከእንግዲህስ ምን ይባላል? እንዲህ ብዬ ነው የምጨርሰው ለሱ። አሜን። ለምን እንደሆነ ታውቃላችሁ? የምታቁኝ ሰዎች በቅርብ የሚያጨቃጭቀን ማለት እንደ ባልና ሚስት በዚህ ውስጥ ባይዘወይኛ ቴስቲሞኒ የምትወስዱትን ውሰዱ። በጌታ ፍቅር ነው የምለምናችሁና መቼም እንደ ባልና ሚስት ጭቅጭቅ ይኖራል ከልጆች ጋር ምናምን የሆነ ካልተጣላችሁ መላክ ሆናችሁ አላቅም። ሌላ በትዳሬ ችግር የለብኝም። አሜን። በእውነት ጌታ ይባርክ። ኢሳያስ በዚህ አጋጣሚ ፋዘርስ ዴይ ነው። ጌታ ኢየሱስ ይባርክ፣ ዘመንን ይባርክ። ምወድህ ባሌ፣ በጣም ብዙ ነገር የተሸከምክ አይ ላቭ ዩ ሶ ማች። አብረን እናረጃለን፣ እናገለግላለን። ኢየሱስ ጌታ ነውና ብዙ ነገር አለ። የሚያጣላም እንደሆነ ታውቃላችሁ። እንደነገራችሁ ቸርች ልንሄድ ስል ልቆፍር ይላል፣ መኪና ልጠብ ይላል። በጣም የሚያበሳጨኝ ማለት ነው። ጌታን ያውቃል ይወዳል፣ ግን ገብቷችኋልና አንዲት እንደውም ማለችኝ አይ ጌታ አንድ ቀን ጠምዝዞ ቁጭ እንዳያረግ አልኩት በጣም ተናድጄ። ከዛ አንዲት ንስሐ ግቢ ብላኛለች። እና ምን ልላችሁ ነው መሰላችሁ? በእውነት ጌታ ነው የሚበልጠው እና እግዚአብሔር በሚያስደንቅ ሁኔታ ምንም ኮምፕሌን አርጎ አያውቅም። አሜን። እግዚአብሔር እንደዚህ አርጎ በመንፈሳዊ ነገር ነው ይሰበራል ምናምን። ያሽባ ሰውዬ እኮ ጌታ ኢየሱስ ምን እንዳለው ታውቃላችሁ? 38 ዓመት ከዚህ የበለጠ እንዳይደርስብህ ደግመህ ኃጢአትን አትስራ። የኃጢአት እንጂ ወደ እግዚአብሔር መንግስት ማገባው መሰበር ምናምን አይደለም። ገብቷቸዋልና ሁላችሁም ጌታ የምታውቁ ስለሆነ ያው ይገባቸዋል። ትልቁ ፖይንት ከእግዚአብሔር ሐሳብ ጋር መስማማት። በቃ እኔ በእውነት ጌታ ያቀኛል። ምታቆኛላችሁ ዊሼ በቃ ጌታን እያስቸገርኩት ነው እንጂ ከጌታ ጋር ዘመኔ መጨረስ ነው የምፈልገው። አሜን። እና ጌታ እንደዛ አርጎ ሰራው። እግዚአብሔር የተባረከ ይሁን። ምስጋና እሱ ስላለው አልደግመውም። ግን ማመስገን የምፈልገው ጠጄ ከአሪዞና 3 ጊዜ ነው የመጣችው። ፕሌን ቲኬት ቆርጣ 10 ቀን 5 ቀን ኤቭሪ ዴይ በቀን 3-4 ያው ከሜዲክ ነርስ ናት አይሲዩ ነርስ እና ከዙኑ ናት። ከከዙኑ ማለት አልፈ እህቱ በጣም በፋይናንሻል ፋሲልም ማለት ትልቅ ወንድሙ ግን በጣም ጌታ ይባርካት። መስፍኔን እና ይቅርታ አርጉልኝ እዚህ ያላችሁን አልጠራም ብዙ ስለሆናችሁ፣ ግን ስፔሻል መጥራት ስላለብኝ መስፍኔ ኤልሲ ጆርጂያ አትላንታ ለልጄ ግራጁዌሽን ሰርፕራይዝ አድርገውኛል። ፋሚሊ ምናምን አልነገርኩም፣ ብዙም ግራጁዌሽን አላረኩም። የሆሊ ስፕሪንግ ምናምን አርጌ ያው ልጄ ለማመስገን ነው። ሰርፕራይዝ አድርገውን ሆቴል ይዘው ልክ ላንች ታይም ላይ ነው የመጡትና በጸሎት ኤኒ ፕሮሲጀር ሲያደርግ ያው ቢኒ ያውቀዋል በደንብና በጾም ጸሎት ነው። በፋይናንሻል ኤቭሪ ታይም በቃ በጣም ትልቅ ነገር። ጌታ ይባርካቸው። ላቭ ዩ ኤልሲ መስፍኔ አሉ ሌሎች ፋሚሊ ግን በቃ ጌታ ይባረክ። እናንተን ግን ያው ሁላችሁም ኳየሮቼ ጸጋ ጌታ ኢየሱስ ይባርካችሁ። በጣም ወዳችሁ። ሃሌሉያ።
መሴ እዚህ ባትኖርም ሄቨን እንገናኛለን። አይ ላቭ ዩ ሶ ማች። መርሳት ስለማልፈልግ ነው በዘመኔ ሁሉ መሴን እና በቃ እዚህ ሁሉ ኳየሮች ጌታ ሁላችሁንም ይባርክ። አሜን። በብዙ ነገር ስለረዳችሁኝ ተባረኩ። ያው ዴቭና ሁሌ ስለሚጠሩ አብረውን ስለሆንን ምንም አልልም። ልጆቼን ደግሞ ጌታ ይባርካችሁ። በእውነት በጣም አንደርስታንድ ባይዘዌሩት እሷን አልነገርኳትም። በ3.9 በጥሩ ጂፒኤ በጥሩ ነገር በጣም እኔ እውቀት ኖሮኝ አይደለም። ገባችሁ? በቃ ጌታ አሁን ይሄን እንትን ልበልበት አይደለም፣ ግን የጌታ መልካምነት ነውና በኦነር ነው የተመረቀችው። ትንቢተ በጣም ጎበዝ ልጅ ናት። ግን በጣም ጌታ ኢየሱስ ባርክ። አይ ላቭ ዩ ሶ ማች። በጣም እሮቶናል። እንደዚህ አርግ ብለ እጠብ ስለው ብልከው ሆስፒታል ደር እንደዚህ አርገው ኤኒቲንግ አንደርስታንድ አርገውን በእውነት ጌታ ይባርካቸው። አሜን። እናቴም በጣም ነው መወድሻው። እናቴ በጣም የፍቅር ሰው ናት። ጌታ ይባርካት። ሌላው ጌታ ያስተማረኝን ልንገራችሁ ቶሎ ቶሎ እንዲቀርላችሁ ነው ፖይንቴ። ጌታ ያስተማረኝ ምንድነው? በዚሁ ስታልፉ ሁሌ ምናምን አይደለም፣ አፕ ኤንድ ዳውን ይሆናል። ታዝናላችሁ ወይ በሰው የሆነ በቃ እግዚአብሔር እኮ ትልቅ ነገር እያደረገ 2025 ጌታ ያስተማረኝ ምንድነው? ነግሬያችኋለሁ። ወንድሞች መጡ ሮሜ 12 ወንድሞች ሆይ ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ይሄም ለአእምሮ የሚመች አገልግሎት ነው። ምን ያህል ስፔሻሊ ሮሜ 1:12-1-2 እዚህ እኔ ጌታ አስተማረኝ። ከዛ ፓስተር የሆነ ጊዜ ሲያስተምር ጠቀሰው፣ ታዴም ጠቀሰው። ክሮስ አሰምብሊ ቸርች ከልጆቼ ጋር ነበር። ስብከቱ ያ ነበር። ዋው ሳክሪፋይ ዩር ባዲ ነው የሚለው። ሲጀምር እንዲህ ብሎ ጀምሮ መጨረሻው ምን ይላል መሰላችሁ? ስለ ክፉ ፋንታ ክፉ እንዳትመልሱ። 21 ምዕራፍ ነው። በጌታ ስም አንብቡት ቤታችሁ። ጥቅልል አድርጎ እናንተንም ሁሉም እኔን በቃ በዛ ውስጥ ጌታ ሰራኝ። አሜን። የሆነ ነገር ብቅ ሲልብኝ ነው እያለ ማለት ነው። በጣም ጌታ በዛ ቃል እኔን ሰራኝ። ባለው ቻሌንጅ እኔን ፐርሰናሊ ነው ምላችሁና በጣም የሚገርም። ሌላው ደግሞ 2026 ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ጸጥ ዝግ ብላችሁ መኖር ትፈልጋላችሁ? መጸለይ መማለድ ለእናንተ ብቻ አይደለም፣ ለቸርች አይደለም፣ ለሰዎች ሁሉ ነው የሚለው። እነሱንም በግድ ነው ኒው ዲሴምበር 31 ላይ ቁጭ አድርጌ ድገሟት እያልኩኝ በምችለው እንግሊዘኛ ማለት ነው። ገባችሁ አይደል? ጸጥና ዝግ የሚያዋጣው ከእግዚአብሔር ሐሳብ ጋር መስማማት ነው። በቃ ኢየሱስ ጌታ። አሜን። ጸልዩ ለራሳችሁ ለቅዱሳን። አሜን። ለሀገር ደግሞ ሊደርስ እንጂ በሰልፍ ምናም እንዲያረገ ብትሉ ምንም በቃ ጸልዩ። ይሄን ካልኳችሁ ይበቃል። ሌላው 25 ዓመታችን 2025 ላይ ነበረ። በጣም ኤክሳይትድ ሆኜ ወጣ ልንል አስበነው ነበረ። 2025 ግን የተጨረሰው መሰላችሁ ባለ ሪሃብ ነበረ። ግን ኮምፕሌን አላረኩም። ለምን ብትሉኝ ኢሳያስ በጣም ብዙ ነገር ያረጋል ታውቃላችሁ። ጋዝ ይቀዳል፣ መኪና ያጥባል፣ ቤት ማአት ነገር አፕሪሺየት አላረግም ነበር። አንዳንዱ አይታየኝም ራሱ የሚሰራው ነገር እና የትም ሌላ አገር ሄጄ ቫኬሽን ከመሄድ ይልቅ በጣም ስለ ባሌ እሱም ስለኔ እግዚአብሔር በሚደንቅ ሁኔታ አስተማረን። በዚህ አጋጣሚ 2025 አንቨርሰሪ ላይ ያስደነቃችሁን ሰዎች በጣም ፈልጌው ስላልሆነ የሆነ ቅዱሳን የሆነ እንትን ሲሉኝ ደስ የሆነ ልቤ ውስጥ ቀረ። ገባችሁ አይደል? ደስ አለኝ። በቃ ተባረኩ። እና እግዚአብሔር አስተማረኝ ባሌን አፕሪሺየት እንዳረግ። እህቶች መልመድ ያለባችሁን ልመዱ፣ ወንዶች መልመድ ያለባችሁ ልመዱ። እኔ ሰምቲንግ ቢሆን ኖሮ ሜዳ ላይ ነበር ምቀረው። መማር እንኳን አልፈልግም። የሆነ ቢል ምናምን ሲለኝ እዛው አንተው በቃ መጨነቅ ስለማልፈልግ this is wrong። ገባችሁ አይደል? እንደ ባለ ትዳር እህቶችም ወንድሞችም ቤዚክ የሆነውን ነገር እንልመድ። የሆነ ነገር ሊመጣ ይችላል። ዛሬ መሰከር ነገ ልንመጣ እንችላለን በሌላ ጉዳይ። ግን ፕሊስ ማወቅ ያለብንን ዛሬ እግዚአብሔር በህይወት እያለን እንማማር እንማር። አሜን። ጌታ ኢየሱስ ይባረክ። አይ ቲንክ ሌላው ማረሳው በዚያ አንድ ጊዜ ትልቅ የደረሰብን አክሲደንት ነበር። እንዲህ መሀል ላይ ነው ተሽከርክረን የቆምነውና ኤርባጉ በሙሉ የሆነ ጨለማ ውስጥ it was hard እና በሱ ሳይድ ነው የመታው የተሽከረከር ነው። አሁን እንዲህ ሳወራችሁ ቀላል ይመስላል። በጣም ከባድ አክሲደንት ነበር። ጌታ ከዛ ታደገን። ከዛ ደግሞ በጣም ማረሳው ሞመንት ነው ምነግራችሁ።
በጣም ኃይለኛ ፉድ ፖይዝን። አሁን ፉድ ፖይዝን ስላችሁ ሜቢ ወይ ምናምን ትላላችሁ። ፉድ ፖይዝን ከባድ ነው። ስፔሻሊ ላይ የመጀመሪያው ሌሊት በአንድ እጄ 911 ለመደወል ማለት ራሱ እንደመሳት ሁሉ ነው ያደረገው። ሲወጣለ በጣም ከባድ ማረሳው ሌሊት። እሱንም ጌታ ሳለፈን ብዙ ነገር በዘመናችን አልፈናል፣ እዚህ ደርሰናል። ጌታ ኢየሱስ ዘመናችሁን ይባርክ፣ ተባረኩ። ሌላው በመጨረሻ ደግሞ ያስቀየምኳችሁ ቅር ያላችሁ ሰዎች ፊት ለፊት ስለምናገር አልጠየቅሽን ስል አዎ ነው የምለው እኔ አይ ምናምን ብዬ ኮምፕሮንትን አላረግም እና ግን ቅር ካላችሁ በየትኛውም አቅጣጫ ለምን አገልግሎታችን እግዚአብሔርን ደስ እንዲሰኝ አሜን ለአይምሮ የሚመች ስለተባለ በጌታ ፍቅር በፓስተሮች በሽማግሌዎች ፊት ጠይቃለሁ። ቅር ያላችሁ ያሰኘኋችሁ በጌታ ፍቅር ይቅር በሉኝ። አሜን። በእውነት ጌታ ይቅር በሉኝ። በጣም ነው መወዳችሁ። ፐርሰናሊም ደግሞ ልጠይቁኝ ትችላላችሁ። ምክንያቱም ጌታ ሊመጣ ነው። ተያይዘን መቀጠል ነው የሚያዋጣው። እግዚአብሔር ይባረክ። እነሱ ይወርዱና እኔ አንድ መዝሙር አብረን ዘምረዋለን። ምዘምረው መዝሙር ግን ለኔ ብቻ አይደለም። በእውነት ዘምሩት። አሜን። ማለፊያ ያንን ተራራ አንተን ለማወቂያ ከሩቅ አይተነው ከባድ ነው ያልነው ቀሎ አየነው ካንተ ጋር ስንኖር ምድረ በዳውን አለከው ማለፊያ ያንን ተራራ አንተን ለማወቂያ ከሩቅ አይተነው ከባድ ነው ያልነው ካንተ ጋር ስንኖር ለመኖር ከባድ ነው ሲባል በሉት ዘመኑ ከባድ ነው ሲባል እየኖርን ነው በእግዚአብሔር እየኖርን ነው በእግዚአብሔር እየኖርን ነው። ተራራው ከባድ ነው ሲባል ሃሌሉያ ማዕበሉም ትልቅ ነው ሲባል እያለፍን ነው በእግዚአብሔር እያለፍን ነው እያለፍን ነው በእግዚአብሔር እያለፍን ነው። ሃሌሉያ ሃሌሉያ ባርኩት። እውነት እያለፍኩ ነው በሉት። አሜን ሃሌሉያ። ዝም ብላችሁ እንደ መዝሙር አትዩት። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ስምህ ይባረክ። ሃሌሉያ ኦ ሃሌሉያ ስሙ ይባረክ። አሜን አሜን። እስቲ ባርኩት እግዚአብሔርን። ተብሎ ሲፈራ ከባድ ሲመስል የሌለው ማለፊያ ባህሩን ደረቅ ተራራውን ሜዳ ከባዱ ቀሎ ቆምን ለምስጋና አሜን። እንዴት ይሆናል ተብሎ ሲፈራ ከባድ ሲመስል የሌለው ማለፊያ ሃሌሉያ ባህሩን ደረቅ ተራራውን ሜዳ ቆምን ለምስጋና ተራራው ከባድ ነው ሲባል ባህሩም ትልቅ ነው ሲባል እያለፍነው ነው በእግዚአብሔር እያለፍን ነው እያለፍን ነው በእግዚአብሔር እያለፍን ነው። ሃሌሉያ በእግዚአብሔር እያለፍን ነው። ማዕበሉ ትልቅ ነው ሲባል ከባድ ነው ሲባል
እያለፍን ነው በእግዚአብሔር እያለፍን ነው እያለፍን ነው በእግዚአብሔር እያለፍን ነው። አሜን። ባህሩን እያየው እንዴት ልሻገር ነው አልልም። ሃሌሉያ። ተራራውን እያየው ይሄማ ትልቅ ነው ከቶ አልልም። አሜን። ባህሩን እያየው እንዴት ልሻገር ነው አልልም። ሃሌሉያ። ተራራውን እያየው ከባድ ነው ከቶ አልልም። ከባድ ነው ከሚባል ይበልጣል ከኔ ጋር ያለው እግዚአብሔር ነው ከሚባል ይበልጣል ከኔ ጋር ያለው እግዚአብሔር። ሃሌሉያ አሜን አሜን። እግዚአብሔር ይበልጣል ከተራራው ይበልጣል አምላኬ ይበልጣል ከነገሩ ይበልጣል እግዚአብሔር ይበልጣል ከተራራው ይበልጣል አምላኬ ይበልጣል ከተራራው ይበልጣል። ሃሌሉያ ተባረኩ።